የዚህን ፊልም መጨረሻ ማየት አለባችሁ። ልብሷን በሙሉ አውልቃ ሰውነቷን ብቻ ለመሸፈን የውስጥ ልብሷን አስቀረች። ወደ በረዶ ሐይቅ ውስጥ ገባች። ግን ውሃው ከገመተችው በላይ ቀዝቃዛ ነበር። በጥቂት እርምጃዎች ብቻ በፍርሃት ወደ ባህሩ ዳርቻ ተመለሰች። አንድ የዛፍ ቅርንጫፍ አግኝታ ወደ ውሃ ውስጥ ገባችው። ቅርንጫፉ የሚሰጠውን መንሳፈፍ ተጠቅማ ወደ ሐይቁ መሃል ለመዋኘት ሞከረች። አውሮፕላን እንዳለ አወቀች። እናም እሷ ደግሞ ከአደጋው የተረፈችው ብቸኛ ሰው ነበረች። አንድ ባልደረባዋ ተርፎ ነበር። አውሮፕላኑን በጥንቃቄ ከፈለገች በኋላ 2 ቦርሳዎችን አገኘች። ነገር ግን ወደ ኋላ ስትመለስ ድንገተኛ የሆነ ጩኸት ከባህሩ ዳርቻ መጣ። ቀረብ ብላ ስትመለከት አንድ ትልቅ ቡናማ ድብ ነበር። ክብደቱ ከ1 ቶን በላይ የሚመስል ነበር። ስለዚህ ድቡን ለማስፈራራት ጮክ ብላ መጮህ ጀመረች። እንዲያውም የመጨረሻውን የቸኮሌት ፓኬጅ በላባት። ያለ እርሷ የመጨረሻ ምግቧ ነበር። ድቡ ወደ ባልደረባዋ አስክሬን ተራመደ። ይህን ስትመለከት ሪቬራ ወዲያው ተናደደች። በመጨረሻም ድቡን ማስፈራራት ቻለች። በሙሉ ኃይሏ ተጠቅማ ወደ ባህሩ ዳርቻ ዋኘች። በመጀመሪያ ያደረገችው ነገር አንዱን ቦርሳ መክፈት ነበር። ነገር ግን በውስጡ የነበረው ላፕቶፕና ኬብሎች እና ለእርሷ የማይጠቅሙ የልብስ ስፌት ዕቃዎችና መነጽሮች ብቻ ነበሩ። ሆኖም ስትከፍተው ደነገጠች። ቦርሳው በገንዘብ የተሞላ ነበር፣ ግን ደስ ሊላት አልቻለም። አሁን ያ ገንዘብ ለእርሷ ምንም የማይጠቅም የወረቀት ክምር ብቻ ነው። ድቡ ተመልሶ ሊበላው እንደሚመጣ ተጨነቀች። ስለዚህ በፍጥነት ጎትታ አርቃ ወሰደችው። የውሃና የምግብ ችግሮችን እንዴት መፍታት እንዳለባት ማሰብ ጀመረች። ከእንስሳት ቆሻሻ ጋር የተቀላቀለ ስለሆነ በቀላሉ መመረዝ ሊያስከትሉ በሚችሉ ባክቴሪያዎች የተሞላ ነበር። ውሃውን ማፍላት ነበረባት፣ ግን እዚህ ምንም የእሳት ምንጭ ማግኘት አልቻለችም። ብዙ የገንዘብ ጥቅሎችን ወስዳ መሬት ላይ ዘረጋችው። ከዚያም መነጽሯን እንደ ማብለያ ሌንስ ተጠቅማ የፀሐይ ብርሃን አሰባሰበች። ብዙም ሳይቆይ ጭስ ከገንዘቡ መውጣት ጀመረ። ለጽናቷ ምስጋና ይግባውና በመጨረሻ እሳት መፍጠር ቻለች። ይህ በጣም አስደስቷት ነበር። በአቅራቢያዋ አንድ የጠፍጣፋ ፍርስራሽ አገኘች። የማያፈስ መሆኑን ካረጋገጠች በኋላ ውሃው መፍላት ጀመረ። ለቀናት ከጠማት በኋላ በመጨረሻም የሞቀ ውሃ ጠጣች። የመጠጥ ውሃ ችግር ከተፈታ በኋላ ምግብ መፈለግ ነበረባት። ስለዚህ አንድ ቅርንጫፍ ወሰደች። የጥጥ ክር አጥብቃ አስራበት ያለ ማጥመጃ አሳ ለማጥመድ ሞከረች። አንድ አሳ መንጠቆን ነከሰው። ነገር ግን በደንብ ስትጎትተው የጥጥ ክሩ ድንገት ተበጠሰ። በውሃው ውስጥ ምግብ ማግኘት ስላልቻለች እድሏን በጫካ ውስጥ ለመሞከር ወሰነች። በመጨረሻ በዱር ፍሬዎች የተሞላ ቁጥቋጦን አገኘች። የተለያዩ አይነቶችን መረጠች። ወደ ጠርሙዞችም አስቀመጠችው። ከዚያም ወደ ማረፊያዋ ቦታ ተመልሳ መርዛማ ስለመሆናቸው እርግጠኛ አልነበረችም። በረሃብ ልትሞት ደርሳ ነበር። ጥቂት ካኘከችው በኋላ ጣዕሙ ጥሩ ሆኖ አገኘችው። ተስገብግባ መብላት ጀመረች። ሆኖም በሌሊት ወደ ላይ ወደ ታች አጣደፋት።